በቢሊዮን ዶላር የሚቆጠረው የዲዮድራንት ኢንዱስትሪ ውስጥ ካሉ በጣም አስፈላጊ ስራዎች አንዱ የሚሰራው በዘመናዊ ማሽን ሳይሆን በሰው ልጅ አፍንጫ ነው ብላችሁ ታምነኛላችሁ? ልክ ነው የሰማችሁት። ዛሬ በዓለማችን ላይ ካሉ በጣም እንግዳ ከሚመስሉ ነገር ግን ወሳኝ ከሆኑ ስራዎች አንዱ በጥልቀት እንመለከታለን። ይኸውም የሙያው ስም የብብት ማሽተት ስራ ነው። ቀልድ ሊመስል ይችላል፣ ግን እመኑ፣ እውነተኛ ከፍተኛ ተከፋይና በሚያስደንቅ ሁኔታ ሳይንሳዊ የሆነ ሙያ ነው። የዚህ ቪዲዮ መጨረሻ ላይ ለዲዮድራንት ያላችሁ አመለካከት በሙሉ ይቀየራል። በመጀመሪያ ደረጃ የራሳቸውን የብብት አሽታች ብለው አይጠሩ። ይፋዊ መጠሪያቸው እጅግ የከበረ ነው። የሽታ ገምጋሚ ወይም በእንግሊዝኛው ኦደር ኢቫሉዌተር ይባላሉ። ዋና ስራቸውም አንድ የዲዮድራንት በትክክል ይሰራል ወይስ አይሰራም የሚለውን የመጨረሻ ውሳኔ መስጠት ነው። የመጀመሪያው የዝግጅት ጊዜ ሲሆን ሁሉም ነገር የሚጀምረው በተመረጡ የሙከራ ተሳታፊዎች ነው። እነዚህ ሰዎች የማጥራት ጊዜ የሚባል ሂደት ያካሂዳሉ። ለአንድ ሳምንት ያህል ምንም አይነት ዲዮድራንት አይጠቀሙም። ይህም ለሳይንቲስቶች ንጹህ መነሻን ይሰጣቸዋል። ከዚህም በቁጥጥር በሚደረግበት ላቦራቶሪ ውስጥ በጥንቃቄ የተለካ የአዲስ ዲዮድራንት መጠን በአንድ ብብት ላይ ይቀመጣል። ሌላኛው ብብት ምንም ላይቀባ ይችላል፣ ወይም የተወዳዳሪ ምርት ሊቀባ ይችላል። ይህም ቁጥጥር ይባላል። ይህ የታወቀ ሳይንሳዊ ዘዴ ነው። ሁለተኛው ደረጃ ደግሞ የማላብ ክፍል ጊዜ ነው። ላብ ከሌለ ዲዮድራንት መፈተን አይችልም አይደል? ስለዛ ተሳታፊዎች ሙቀትና እርጥበት ባለበት ክፍል ውስጥ እንዲቀመጡ ይደረጋል፣ ወይም ለተወሰነ ጊዜ ቀላል የአካል ብቃት እንቅስቃሴ እንዲሰሩ ይደረጋል። ስራቸው ቃል በቃል ትንሽ ሽታ እንዲፈጥር ማድረግ ነው ለሳይንሱ ሲባል። በመቀጠልም ወደ ግምገማ ሂደት ይገባሉ። የዋነኛ ክስተት ነው። በተወሰነ የሰዓት ልዩነት ለምሳሌ ከ1 ሰዓት፣ ከ12 ሰዓት እና እንዲሁም ከ24 ሰዓት በኋላ የሽታ ግምገማ ወደ ስራ ይገባል። የተሳታፊዎቹን ክንድ ከፍ በማድረግ በቀጥታ በሙያተኞች እንዲሸተት ይደረጋል። የእነዚህን ሙያተኞች ደሞዝ በምንመለከትበት ጊዜ ደግሞ በአመት ከ74000 እስከ 110000 ዶላር የሚከፈላቸው ይሆናል። ዓለም ላይ አሉ ከሚባሉ አስገራሚ ስራ አንዱ ነው። ብብት የማሽተት ስራ ደሞዙ ደግሞ ከከፍተኛ ተከፋይነት ስራ ተርታ የሚመደብ ነው። ይህንን ስራ የሚቀጥሩት የዲዮድራንትና የብብት ሽታ ማጥፊያ ሽቶዎችና ስፕሬዎችን በሚቀመሙ ድርጅቶች ነው። ድርጅቶቹም የቀመሙትን ዲዮድራንት ወይም ሽቶ ሰው ብብት ላይ ነፍተው ሰውየው ለተወሰነ ቀናት ገላውን ሳይታጠብ ይከርማል። ከዚሁም የጠረኑ ለውጥ እያሸተቱ ለባለሙያዎች መንገር ነው። አሊያም ደግሞ ሰውየው በመጀመሪያ ሳይታጠብ ይቆያል። ከዚያም ብብት አሽታቹ አሽትቶ ያሸተተውን መጠን በደረጃ ያስቀምጣል። ከዚያም ደግሞ ሰውየው ዲዮድራንቱን ወይም ሽቶውን ይቀባል። ብብት አሽታቹም በድጋሚ ያሸታል። ከዚያም ሰውየው ከነሽታው ይቆይና በድጋሚ ይሸተታል። ይህ ብብት የማሽተት በእድሜ፣ በጾታ፣ በቆዳ ቀለም፣ ደንበኞችን በሚመገቡት የምግብ አይነትና በተለያዩ መመዘኛዎች ተከፋፍሎ የሚደረግ ሲሆን ብብት አሽታች ለመሆን ምንም አይነት የትምህርት ደረጃ አሊያም የሥራ ልምድ አይጠይቅም ይባላል። ለማንኛውም የምትጠቀሙት ዲዮድራንትና የብብት ስፕሬይ ወይም ሽቶ ይህንን ሁሉ ሂደት አልፎ ነው። ታዲያ ይህንን ስራ ማሽን ለምን መስራት አይችልም? ሊጠየቁ የሚችሉ ትልቅ ጥያቄዎች መካከል አንዱ ሲሆን በሰው ሰራሽ አስተውሎ ወይም AI እና በዘመናዊ ሴንሰሮች ዓለም ውስጥ ለምን አሁንም ለዚህ ስራ በሰው አፍንጫ ላይ እንመካለን ብለው የሚጠይቁ ብዙዎች ናቸው። መልሱ ቀላል ነው። የሰው ልጅ አፍንጫ አሁንም በፕላኔት ላይ ካሉ እጅግ የተራቀቁ የኬሚካል ሴንሰሮች አንዱ ነው። በትሪሊዮን የሚቆጠሩ የተለያዩ ሽታዎችን መለየት ይችላል። በተለይም የሰውነትን ጠረን የሚፈጥረውን የተወሰኑ የሞለኪውሎችን ቅንብር በመለየት ረገድ በጣም የተዋጣለት ነው። አንድ ማሽን የተወሰነ ኬሚካሎች መኖራቸውን ሊለይ ይችላል። ነገር ግን የሽታው ጥራትና ባህሪ ልክ እንደ ሰው መተርጎም አይችልም። አንድ የሽታ ገምጋሚ ሽቶ ከላብ ጋር በጊዜ ሂደት በደንብ እየተቀላቀለ እንዳልሆነ ወይም ዋና ንጥረ ነገር ከጥቂት ሰዓታት በኋላ መስራት እያቆመ መሆኑን መለየት ይችላል። ማሽን ግን ይህንን ማድረግ ገና አልቻለም። ይህንን ቪዲዮ አስደሳች ሆኖ ካገኛችሁት ትልቅ ውለታ ዋሉልንና ያቺን ሊንክ በተን ተጫኑ። እንዲሁም በዙሪያችን ስላሉ እንግዳዎች አስደናቂ ዓለም የምንሰራቸው ሌሎች ቪዲዮዎችን ለማየት ሰብስክራይብ አድርጉ።
እናመሰግናለን። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ሁኑ።